የጻፍኩት 2 ቀናቶችን ነው። አንደኛው ቀን ባለቤቴ የዳግም አባት በግፍ የተገደለበት ቀን ነው። ምን እናቴ? አባቴ ተገሎ ነው? የሰማሁት ምንድነው? አባቴ ባደጋ አይደለም የሞተው? ተገሎ ነው? ቆይ እስከ ዛሬ ባደጋ ሞቷል ያልሽኝ ውሸትሽን ነበር? ልጅ ይሄን ነገር ተው። ለማናችን የሚጠቅም ነገር አይደለም። ለኔ ጥቅመኛል እናቴ። ንገሪኝ፣ አባቴን ማን የገደለው? ልጅ አንተ ማጣት አልፈልግም። ያለፈውን ነገር አትቆስቁስብኝ። ምንድነው ያለፈው እናቴ? እስከ ዛሬ እኮ አባቴ ባደጋ እንደሞተ ነበር ማውቀው። እሺ አበዛሽው አልመሰለሽም? እኔ ነው ትዬ። አይ እኔን ነው ትላለች እንዴ? ካንቺ እዚህ እዚህ ክፍል ውስጥ ሌላ ሰው አለ እንዴ? አይ እና የማይመስል ጥያቄ እኮ እየጠየቅሽኝ እያደረግሽኝ ነው። ኧረ አይደለም ትዬ፣ ድንገት ስትቆጭኝ እኮ ግራ ገብቶኝ ነው። ምን አጠፋው? ያጠፋሽውንማ ታውቂዋለሽ። እኔ ሞኞ አንቺን አስቀየምኩኝ ብዬ ራሴን ወቅሳለሁኝ። ለካ አጅሪት ልብሽ አብጦ የሰው ሰውን ትሆነጃለሽ አይደለ? እኔ ኧረ ትዬ ስለምን እንደምትወራ አልገባኝም። አንቺ ስታቆሚ ግብረ አበሮችሽ ይቀጥላሉ። ቆይ እኔ የምለው ያንቺ ሲሆን የእነሱ ግን ምንድነው? አክስቴ ቆይ ለስንት ሰው ነው ማስረዳት ያለብኝ ይሄን ነገር? በሌ እናቴ ተናገረች። ምን መናገር ብቻ ነፍሰ ገዳይ ብላ ሰደበችኝ። ገንዘብ ፈልገን የመጣው ብላችሁ ይጠራጠራችሁ ይመስሎኝ ነበረ። ለካ ወንጀለኛና ነፍሰ ገዳይ አድርጋችሁ ነው ያሰባችሁ። አክስቴ አንቺ እንደዛ ነው እንደምታስቢ? እርግጠኛ ነኝ ታውቂ ነበር። አባቴ ተገሎ እንደነበረ ታውቂያለሽ። ንገሪኝ ቃል፣ አባቴን ማን የገደለው? ወዳለው ትኝ የለ ከምትወጂው ሰው እንደዚህ ነገር ይደበቃል? መውለድ እንደዚህ ነው? ንገሪኛ ቃል። ቢስ ለማስረዳሽ አላውቅም፣ ግን ደግሞ ሌላ ነገር አስቤ አይደለም። ሁኔታውን ሳይሆን ልክ አልነበረም። የሆነ ነገር ሊያደርገኝ ነበር ይመስለኝ። በዛ ላይ ደግሞ በቀን ያወራውን ሳገጣጥመው የሆነ ነገር ሊያደርግ ይመስለኝ ነው። ቢላም ደግሞ በአጋጣሚ አይደለም የወደቀው። ላይ ጆ ሰላምና ብሌንን የማይሆኑ ነገር ውስጥ ጨምሯቸዋል ማለት ነው። ምክንያቱም ብሌን ጆ እያደረገው ያለው ነገር ምንም ስላልተመቻትና እያንዳንዱ የሚያደርገው ነገር ጥርጣሬ ውስጥ ስለጨመራት ያንን ጥርጣሬ ደግሞ ለማስወገድ ብሎ ሰላምና ብሌንን አጣልቷቸዋል ማለት ነው። ሰላምም እንግዲህ የዋህና ነገሮችን በጥልቀት የማትመለከት የነገሯትን በሙሉ የምታምን ሆና እንግዲህ ብሌንን ክፉኛ አስቀይማታለች ማለት ነው። ጆ እንግዲህ ቢሳካለት ኖሮ ብሌንን ሊወጋት ነበር ያሰበው፣ ግን ደግሞ ነገሩን በሙሉ አዙሮ አሁን ላይ ብሌንን ከሰላም ጋር እንድትጣላ አድርጓል ማለት ነው። አሁን ላይ እንግዲህ ሰላም ለጆ እያሰበች ያለችው ትክክለኛ የበኃይሉ ልጅ ነው ብላ ስላመነች ነው። ሁሉም ሰው እየጠረጠረውና እንደ ወንጀለኛ እያየው ስለሆነ እሱ ደግሞ ያንን ነገር ከአይምሯቸው ማውጣትና ታማኝ መስሎ ስራውን መስራት ስለሚፈልግ እያንዳንዷን እንቅስቃሴ እምነት እንዲኖረው ለማድረግ ነው ይሄንን ነገር ያደረገው። ብሌን ግን በፍጹም ልታምነው እንደማትችልና የባሰ ደግሞ ያልተናገረችውንና ያላለችውን ነገር በሙሉ ብሎ እንደዚህ ለሰላም መናገሩና ከሰላም ጋር ማጣላቱ ብሌን እንደውም ትኩረት እንድትሰጠውና እያንዳንዱ እንቅስቃሴውን እንድትመለከት ያደርጋል እንጂ በፍጹም እሱን ችላ እንድትለው አያደርግም ማለት ነው። በእርግጥ አሁን ላይ ከሰላም ጋር ያላትን ነገር አደፍርሶታል። ሰላም ይሄንን ማድረግ አትፈልግም፣ ግን ደግሞ ጆ በነገራት ነገር ስሜታዊ ሆና ብሌንን ክፉኛ አስቀይማታለች ማለት ነው። ብሌንም ከጆ ጀርባ አንዳች ነገር እንዳለ ሙሉ በሙሉ አምናለች። አለበለዚያ እንደዛ ባይሆን ኖሮ ያላለችውን ወይም ደግሞ ነፍሰ ገዳይነ ብላ ያልተናገረችውን ነገር በሙሉ ጨማምሮ ተናግሮ እንግዲህ ከሰላም ጋር አጣልቷታል ማለት ነው። ይሄ ነገር ደግሞ ለጆ ምናልባትም ትልቅ ጥርጣሬ እንዲኖራትና እግር በእግር እንድትከታተለው ስራውንም በትክክል እንዳይሰራ ሊያደርገው ይችላል። እሱ ያሰበው ከኔ ትርቃለች ወይም ደግሞ ጥርጣሬ በሙሉ ይወገዳል ብሎ ነበር። ግን ደግሞ ብሌን በጣም ልህኛና አንድን ነገር ማድረግ ከፈለገች ሳታደርግ ወደ ኋላ የማትል ልጅ ነች ማለት ነው። ሳሚም በጆ ምክንያት ሰላምና ብሌን እየተጣሉ እንደሆነ ገብቶታል። ግን ደግሞ ሰላም ስላስጠነቀቀችው ጆን ምንም መናገር አይችልም። እዛ ቤት ውስጥ እንግዲህ ጆ እንደ ቤተሰብ ወይም ደግሞ እንደ በኃይሉ ልጅ ሆኖ ነው መኖር የሚፈልገው። እያንዳንዱ ጥርጣሬ ማንም ሰው እንዲጠረጥረውና ስራውን በጥንቃቄ መስራት እንዲችል ለማድረግ ነው እያሰበ ያለው ማለት ነው። ስለዚህ ሳሚም እንግዲህ ከጆ ጀርባ የሆነ ነገር እንዳለ እየጠረጠረ ነው። ግን ደግሞ ብሌንና ሰላምን ለምን እንደዚህ ማጣላት እንደፈለገ ነው ግራ የገባው ማለት ነው። ጆም ነገሩን ካደረገው በኋላ ለብሌን በጣም
አዝኖላታል። ምክንያቱም ያለ ጥፋቷ ነው ሰላም በጥፊ የመታቻት። እንግዲህ ሊገላት የሚያስባትን ሴት በጥፊ ተመታች ብሎ ማዘን ጆ እንግዲህ እልህና የበኃይሉ ያልሆነ ታሪክ ነው ጨካኝ ያደረገው እንጂ ልቡ ሩህሩህ እንደሆነ ግልጽ ነው ማለት ነው። ሊገላት ላሰባት ሴት የዚህን ያህል ማዘኑ ለራሱም አስገርሞታል። ግን ደግሞ ያለው አማራጭ ይሄ ብቻ ነበር፣ ራሱን ከጥርጣሬ ለማስወገድና በሁሉም ሰዎች ዘንድ ታማኝነትን ለማግኘት ብሎ ነበር ይህንን ያደረገው። ግን ደግሞ ብሌን ላይ ያደረገው ነገር ክፉኛ አስቆጥቶታል ወይም ደግሞ አሳዝኖታል ማለት ነው። ሳሚም እንግዲህ የበኃይሉ ልጅ መሆንህን አምኛለሁ፣ ምክንያቱም በኃይሉ በጣም ጨካኝና ሴጣን ከመሆኑ የተነሳ በሰዎች ስቃይ ነው የሚደሰተው። ስለዚህ በትክክል አንተ የበኃይሉ ልጅ ነህ ብሎ የጆን ክፉነትና የበኃይሉንም ጨካኝነት ሊነግረው ሞክሯል ማለት ነው። ቃልም የሰራችው ስራ እንግዲህ ዳግምን ትልቅ ችግር ውስጥ ሊጨምረው ይችላል። ምክንያቱም እንግዲህ ዳግም ቃልን አምኖ ለብሌን ሳሚ ልጅ እንዳለው ነግሯት ነበረ፣ ፎቶም አሳይቷት ነበር። ቃል ግን ትልቅ ጥፋት ሰርታለች። ምክንያቱም ሁለቱን አስታርቃለሁ ብላ ጭራሽ የሚያራርቃቸውና በብሌንና በዳግም መካከል ያለውን ክፍተት የሚያሰፋ ነው ማለት ነው። እንግዲህ ዳግም እርግጠኛ ሆኖ ነበረ የሳሚ ልጅና ሚስት ናቸው ብሎ የነገራት ማለት ነው። ቃል ግን ከረፈደ በኋላና ለብሌን ከነገራት በኋላ ነው እንግዲህ የሳሚ ልጅ አይደለም ብላ የነገረችው ማለት ነው። ይህ የዚህን እውነት ስታቅ ደግሞ ብሌን አሁን ላይ በዳግም በጣም ልታዝንበት ትችላለች ማለት ነው። ብሌን አሁን ላይ በጣም ግራ የተጋባችበት ነገር ቢኖር በዳግምና በሳሚ መካከል ተጠልፋለች ማለት ነው። እንግዲህ ዳግምን በጣም ትወደዋለች፣ ሳሚ ደግሞ በጣም ይወዳታል። ስለዚህ በጣም ነው ግራ የተጋባችው። በዚህ መሃል እየዋለለች ሁለቱንም እየጎዳቻቸውና ወደ አንድ ሳይድ መሆን አቅቷታል። አሁን ላይ ግን ምናልባትም እንግዲህ ሳሚ ምን ያህል እንደሚወዳትና ምን ያህል እንደሚያከብራት ተረድታለች። ግን ደግሞ ዳግም እሷን ለማግኘት በሚያደርገው እያንዳንዱ እንቅስቃሴ ጥፋት ሆኖ ነው እየተገኘ ያለው። አሁንም እንግዲህ ሳሚ ልጅና ሚስት እንደሌለው በእርግጠኝነት ስታቅ ለዳግም ያላት አስተሳሰብ ሙሉ በሙሉ ይጠፋና ወደ ሳሚ ልትሆን ትችላለች ማለት ነው። ቃል እንግዲህ የሰራችው ስህተት ምናልባትም ዳግምን ከብሌን የሚያገናኝ ሳይሆን እስከ መጨረሻው ሊያለያያቸው ይችላል ማለት ነው። ሳሚ ደግሞ በበኩሉ በብሌን ዘንድ ታማኝነትንና ሐቀኛ እንደሆነ ታረጋግጣለች ማለት ነው። መጨረሻ ላይም እንግዲህ ብሌንና ሳሚም ብሌን በተናገረችው ነገር ክፉኛ ተቆጥቶና አዝኖ ነበረ። ቤቱንም ጥሎ ለመሄድ ባሰበበት ሰዓት በጣም አዝናለች። ምክንያቱም ሰላም በጣም አናዳት ስለነበረ ነው። በዛ ላይ ደግሞ ዳግም የነገራት ነገር ተጨማምሮ ብሌን ሳሚን በጣም አስቀይመው ነበር። በዚህ ምክንያት ሳሚ ክፉኛ ተቀይሞ ቤቱን ጥሎ ለመሄድ አስቦ ነበር። ሰላም እንደምንም አባብላ አቆይተዋለች። እንግዲህ አሁን ደግሞ እውነታውን እየጠየቀችው ስለሆነ ብሌን ለምንድነው እስከ ዛሬ ድረስ የዋሸኸኝ? ቤተሰብና ሚስትና ልጅ እንዳለቅ ለምን ዋሸኸኝ ብላ እየጠየቀችው ነው። ይሄ ነገር ደግሞ ውሸት እንደሆነ ስታቅ ሙሉ በሙሉ ለሳሚ ያላት ስሜት ይጨምራል። ዳግምን ደግሞ እስከ መጨረሻው ድረስ ውሸታም ብላም ትፈርጀው ትችላለች ማለት ነው። እሷን ለማግኘት እያንዳንዱን በሚያደርግበት ቅስፈት ዳግም እንግዲህ ከብሌን እየራቀና እየሸሸ ነው ያለው። በዛ ላይ ደግሞ ከቃል ጋር አሁን ላይ እየተቀራረቡ እንደሆነ ተደብቃ ስታይ ነበር። ይሄ ራሱ የብሌንና የዳግምን ነገር እስከ መጨረሻው ሊያቆራርጥና ሊያጠፋው ይችላል ማለት ነው። ዳግምም እስከ ዛሬ ድረስ እንግዲህ እናቱ ገነት ስትዋሸው እንደነበረ አውቋል። አባትህ በአደጋ ነበረ የሞተው ብለዋለች ማለት ነው። ግን ደግሞ አባቱን ሰው እንደገደለው ነው አሁን ላይ የሰማው። ይሄ ነገር ደግሞ ክፉኛ አስቆጥቶታል። እናትየዋ እስከ ዛሬ ድረስ ከልጅነት ጀምሮ ስትዋሸው የነበረው እንግዲህ ለሌላ ነገር ሳይሆን ልጄንም ይገሉብኛል፣ አባቱን እንዳሳጡኝ እሱንም ያሳጡኛል ብላ ነው ያሰበችው። እንግዲህ በሁሉም ወንጀል ውስጥ የተጨማለቀውና ብዙ ነፍስ የሚያጠፋው በኃይሉ ነው ማለት ነው። አሁን ላይ ምናልባትም ዳግም እንግዲህ የአባቱ ገዳይ በኃይሉ እንደሆነ ካወቀ ሊበቀል መሞከሩ የማይቀር ነው። በዚህ ላይ ደግሞ እናትየዋ በኃይሉና ዳግም እንዲጣሉ ወይም ደግሞ የአባቱ ገዳይ በኃይሉ እንደሆነ እንዲያውቅ አትፈልግም። ምክንያቱም ዳግም በኃይሉን
እንደማያሸንፈውና ሊበቀለው እንደማይችል ታውቃለች። በኃይሉ በጣም ክፉና መጥፎ ሰው ነው ማለት ነው። እንግዲህ በብዙ ሰዎች እጁ የተጨማለቀ ነው። ግን ደግሞ አንዳች ያስፈራው ነገር አለ። ገነት ጋር የሚፈልገው ማስረጃ አለ። እሷም ይሄንን ነገር እንዲያውቀው ብላ ነው እንግዲህ ወንበር ላይ ጽፋ መልእክት አስቀምጣለት የሄደችው። ያ ነገር በጣም እየከነከነውና ትልቅ ጭንቀት ውስጥ ጨምሮታል። ምናልባትም እንግዲህ ገነት ጋር ያለው ማስረጃ በኃይሉን እስከ መጨረሻው ድረስ ገደል ሊጨምር ይችላል። ግን ደግሞ ካልቀደማቸውና ካላጠፋቸው ማለት ነው። ዳግምም የአባቱ ገዳይ በኃይሉ መሆኑን ካወቀ ዝም ብሎ የሚቀመጥ አይደለም። ግን ደግሞ ገነት ይሄንን ነገር እንዲያውቅ አትፈልግም። ምክንያቱም አሁን ላይ ዳግም ከኃይሉ ጋር የሚጋጭበትና በኃይሉን የሚያሸንፍበት መንገድ ምንም የለም። ገነትን በተቻላት መጠን እንግዲህ የባሏን ደም ለመመለስ በሕግም ሞክራ ነበረ። በፍጹም አልተሳካላትም። ለዚህ ብላ ነው እንግዲህ ዳግምን አባትህ በአደጋ ነው የሞተው ብላ ዋሽተዋለች። ዛሬ ላይ ግን ቁጭ ብላ ከፀሐይ ጋር በምታወራበት ሰዓት ሲሰማ እናቱ ላይ ያለው እምነትና እናቴ ምንም አትዋሸኝም ብሎ ሲያስብ የነበረው እስካሁን ድረስ ውሸት ሆኖ አግኝቶታል። ምናልባትም የአባቱን ገዳይ እና ገነት ባትነግረውም ቃል በጣም ስለምትወደው ልትነግረው ትችላለች። የአባቱ ገዳይ በኃይሉ እንደሆነ ታውቃለች። ግን ደግሞ አሁን ላይ ገነት እንዲሰማ ስላልፈለገች ብቻ ዝም ብላለች ማለት ነው። ዳግም ጠበቅ አድርጎ ቃልን ቢጠይቃት በፍጹም ልትደብቀው አትችልም። ከሱ የምትደብቀው ነገር አንዳችም ነገር የለም። ምክንያቱም በጣም ትወደዋለች ማለት ነው። ስለዚህ እሱም ይሄንን ነገር ለመጠቀም እየፈለገ ነበር። የምትወጂኝ ከሆነ የአባቴን ገዳይ ንገሪኝ ብሎ እየጨቀጨቃት ነው። ምናልባትም በዚሁ ከቀጠለ ልትነግረውም ትችላለች ማለት ነው።